100 ቀን ቀረ እንዴት እንዳከበረ ነግራችኋለሁ ስንት ጉድ እንደምነግራችሁ በመጀመሪያ ዶርሞ ስላልነበረ ውሃ ቀዳን ከዛ 9 ሰዓት ምሳ በላን ተጾመና ተሞታ አለች አያቴ ብቻ ተውት እሱን ወደ ካኔቴራ ቀበላ ቤኪ ጋር ካኔቴራችን ተቀበልን ዶርም ፏፈሻልንበት ካኔቴራውን ጉዞ ወደ አምፊቲያትር በለው ሰው አምሮበታል ነው መላችሁ አምሮበታል ሐሳቡን ጥሎ ነው ፎቶ የሚነሳው ኧረ ኤግዚት ተፈተኙን ላይ መስልም እኔ ጥጌን ይዤ ስታዘብ ህዝቡን ስታዘብ ገና ከመቆሚ ፎቶ ካልተነሳን ሞተን እንገኛለን በቃኛ በጣም ነው ምናደንቅሽ ብለው ሲጀመርን ያለ እናንተ ማናለኝ በጣም ነው የምወዳችሁ አድናቂዎቼ በእውነት ያው ደሃስቶኑ ታቁታላችሁ ምሳ ይበላው ታልተፈጨን በሚል ተልካሻ ምክንያት ሳምቡሳ በሻያችሁን ራሳችሁን ጠርጋርጋችሁ ትበሉና ምንም የለውም ተነስቼ ኤግዚቴን ፋይናል ፕሮጀክቴን መስራት 5 አመት ሙሉ አብሮኝ ተማሩ ልጆች ሲበላሹ ማየት ከበደኝ ከዛ በኋላ ሄድኩ በቃ ለነግራቸው አጥኑ ተቡ ምንም አይሰራላችሁም እንደዚህ አይነት ቦታ መገኘት ልላቸው ሄድኩኝ እነሱ ግን እንግዲህ እነሱ ሐሳብ አልቀየርም ካሉን የማል ገብቼ አንዳንድ ነገሮችን በቲዮሪም በፕራክቲካል ማሳየት ጀመርኩኝ ያው እንግዲህ ለትውልድ ማልከፍለው መስዋዕትነት የለም እስከ 6 ሰዓትም ቢሆን ያው የምችለውን አድርጌ ወደ ዶርሜ ተመለስኩ